እኔ ምን ነው የተደበላለቀው? ምን ነው የተደበላለቀው? ምን የተደባለቀ ነገር አለ? ምንም አይ አም ሞዴል አይ አም ሴክሲ። እኔ ወፍራ አትክልት የሆኑ ነገሮችን የምበላው ሰው አትክልት የሆነ ነገር እየበላ እንዴት ይወፍራል? ፍቅሮቼ አይወፍርም፣ አይወፍርም። ቲጂ ወፈርሽ፣ ቲጂ አረ ተደበላለቅሽ የምትሉኝ ሰዎች ምናችሁን ነው የሚያማችሁ? ምን ነው የወፈረባችሁ? ምን ነው የወፈረባችሁ? ቀደም ከወንድሜ ጋር በሰራሁት ቪዲዮ ላይ አረ ቲጂ ተደበላለቅሽ፣ አካባቢ ምን ላይ ሰውጣ አረ ቲጂ ወፈርሽ፣ አረ ተደበላለቅሽ። ምን ነው የተደበላለቀባችሁ? እጄ ይኸውና፣ እግሬ ይኸውና፣ ወገቤ ይኸውና፣ አንገቴ ይኸውና። ማማ እኮ እግርሽ ይኸውና አይደል? ምንሽ ነው? ቆይ እኔ እናትሽ ኬኳ ምን ነው የተደበላለቀው? እጄ ይኸው፣ እግሬ ይኸው፣ ወገቤ ይኸው፣ አንገቴ ይኸው። ምንድን ነው የተደበላለቀባችሁ? አረ እንደው ማርዬ ላይ በእናትሽ ደግሞ እኮ እዚህ ኮሜንታተሮች ብቻ አይደላችሁም እኮ እዚህ በአካባቢም ስወጣ የሆነ ቦታ ሲሄድ ዘመድ ጋር አለ ቲጂ ወፈርሽ። እኔ ድሮ የምለብሳቸው ልብሶችን ነው እየለበስኩ ያለሁት። እኔ ምንም ማርዬ ምን ነው የተደበላለቀው? ምን ነው እውነት ነው ምን ነው የተደበላለቀው? አይ አም ሴክሲ ምንድን ነው ማርዬ? እኔ ወፍራም ነኝ? እኔ እኮ የተደበላለቅ ያለው ማርዬ እንደው ኑ እኔ እስከ ዛሬ ድረስ ስለብሳቸው የነበሩ ልብሶችን ታውቃላችሁ። ነይ ቆይ እኔ ቢያለ ይሄ ደግሞ ቆይ ምን ነው የተደበላለቀባችሁ? እኔ የምለብሰው ሌላ ልብስ የለኝ፣ ራሳቸው ልብሶችን ነው የምለብሰው። እኔ ብደበላለቅ ኖሮ ምን ነው ማለት ብደበላለቅ ኖሮ ኬኳ እኔ ብደበላለቅ ኖሮ ልብስ አገኘ ነበር። አሁን ይሄ ሁሉ ልብስ ለብሼ ነው ማሳያችሁ። ቆይ ምን እንደተደበለበለባችሁ ምን ሆነሽ ትጂ ስሜት የምትሆኚ? ተረጋጊ እንጂ ወፈርሽ ነው ያሉኝ። ምን ነው ወፈርሽ ነው ያሉኝ አይደል? እኔ ወፈርሽ ተደበላለቅሽ። ይሄ ሁሉ ልብሶቼ እናንተ የምታውቋቸው እስከዛሬ ስለብሳቸው የነበሩ ልብሶች ናቸው። ነው እዚህ ሳሎን ላይ ነው እየለበስኩ ማሳያችሁ። አሁን እያንዳንዱ ልብሶቼ እንደው በጣም ይይዘኛል ተብሎ የሚታሰበው ጅንስ ሱሪ ነው አይደል ማሪ? ይሄ ነው ይይዘኛል ተብሎ የሚታሰበው። ይሄው ጅንሱ ሆነኝ። ይሄው ምን ነው ፈሩ ምን ነው የተደበላለቀ? ይሄው ጅንስ ነው አይደል? ብዙ ጊዜ ስንወፍር ልብስ አይሆንም የሚባለው እዚህ ጋር ዚፓ አልዘጋም አለ እንጂ ሆኖኛል። አዎ ዚፓ አልዘጋም ብሏል፣ ግን ሆኖኛል። ሁለተኛው ላሳያችሁ። ይሄ ሁለተኛው ማለት ነው። ምን ነው የወፈረው? እስቲ ይሄው ዱጂ ይሄው እስከ ዛሬ የሚለብሳቸው ልብሶችን ነው ከድሮ ጀምሮ ታውቋቸዋላችሁ። እነዚህ ሳውዲ እያሉ የገዟቸው ከሺኢን የተገዙ ቲሸርቶች ናቸው። እናንተ ታውቋቸዋላችሁ። ስለዚህ እኔ ምን ነው የተደበላለቀው? ምን ነው የተደበላለቀው? ሶስተኛ እንመጣለን። ይሄ ስንተኛው ነው ማሪ? ሶስተኛ የሞዴሎች አካሄድ ሞዴሎች ግን ይቀርበሉኝ። እሺ ይቀርበሉኝ። እኔ ትንሽ ስሜት ስለሆንኩ ነው። አሁን ደግሞ ሱሪ ነው እየለበስኩ ያሳያችሁ። ቀሚስ ደግሞ ላሳያችሁ። ግን ማርዬ እስካሁን ድረስ እንዴት ነኝ? እኔ ወፍራም ነኝ አይደለሽ? የተደባለቀ ነገር አለኝ? ምን አለኝ? እስቲ ምን ነው የተደባለቀው ማርዬ? እሺ አሁን ቀሚስ ለብሼ ነው። ግባ አንተ። እንዴት ነው በቀሚስ? እንዴት ነኝ ማርዬ? እስቲ ኬኳ እንዴት ነኝ ማርዬ? ቆንጆ አንቺ ሴት እንዴት ነኝ በቀሚስ? እናትሽ የተደበላለቀ ነገር አለኝ? ይሄን እስቲ የለኝም። እስቲ ፍቅሮቼ እኔ አሁን ምን ነው ወፍራ ምን ነው የተደበላለቀ? አሁንም በዚሁ ኮሜንት ነገር አላያችሁም አሉ። እሺ ካልሲውን አላያችሁትም ማለት ካልሲ ለስከባ ያው በቤቱ ያው ሴራሚክ ስለሆነ ይቀዘቀዛል። እኔ ፍቅሮቼ ለዛ ነው ልብሱን ሰውነቴን ብቻ ነው የምታዩት። እኔ እንዳልወፈር ብቻ ልታቆሌ ስለምፈልግ ማለት ነው። እንዴት ነኝ አሁን? እኔ ምን ነው የተደበላለቀው ማለት ይሄን እስቲ ዋው! በዛው ግን ቀሚስ ነው የሚያምርብኝ ሱሪ እየነገራችሁ
ሞዴል ሲሰራራኝ ነው። ሞዴሎች ግን ይቅር በሉኝ እሺ። እስቲ ጫማ ላምጣልኝ ቋቀጭ በካልሲ በጫማ ይሄው ጫማ መጣ። ለማንኛውም ካልሲ ላውልቅና በጫማ ቀሚስ የሚያምረው በጫማ መሬቱ ሲቀዘቅዝ ጫማው ሳወልቀው ግን ተበላልኩ ከዘከዘኝ አብዳችሁ አሳበዳችሁኝ እኮ ነው ማለት ወይ ጫማ ደግሞ ምንድን ነው አሁን ልራመድልሽ ኬካ አምራለ አንቺ ደረከሱ እንዴት ነው የሚከብደው ጫማው የኔ አይደለም ጫማው ግን የኔ እግር ልክ ነው አይደል ሞዴል ሰው እንዴት ቆንጆ እንኩልሽ እንዴት ማሪ አሪፍ ነው ምን የተደበላለቀ ይመስላል እየነገራችሁኝ በእውነት ኬኳ እማ እኔ አሁን የተደበላለቀ ነገር አለኝ እማ እንደዚህ እናትሽ እንደዚህ ሻንቃጣው ነው የተደበላለቀ ነገር አለሽ ሲባል እንደው አያሳፍርም ዋው አይደል ግን እውነት ከቀሚስና ከሱሪ የት ነው የሚያምሩት ማ ቀሚስ እሺ ሌላ ቀሚስ እሺ ይሄ ቀሚስ እንደው ይሄ ቀሚስ የድሮ እኔ በነገራችን ላይ ልብሶቼ ብዙ አልለብሳቸውም እየቆዩ ነው የምለብሰው ያው እስቲ ደግሞ ይሄ ልብስ ግን ተሸብሽቧል ምናምን መተኮስ ይፈልጋል ይሄ ቀልባችሁ ቆይ ሌላ እሺ ኦኬ ይሄ ቀሚስ ይለበስ ይሄ ቀሚስ ሼፒ ቀሚስ ልልበስላችሁ ሼፒ ማለት ነው እኔ እንዳልተደበላለኩ እንደው የምታዩበት እዩት እስቲ ይሄን ልልበስላችሁ በዚህ ላይ ነው የሚወሰነው ነይ እንዴት ነኝ ይሄው እሺ አሁን አንድ ሰው ከተደበላለቀ ወፈረ ከተባለ እንደዚህ አይነት ሰውነት ከየት ያመጣል ማሪ ያመጣል ወይ ንገሪ አያመጣም እኔ አሁን እስቲ ምን የተደባለቀ ነገር አለ ምንም አይ አም ሞዴል አይ አም ሴክሲ እኔ ወፍራም አይደለሁም ወፍራም የሚባሉ ሰዎች አሉ አይደል ኬኳ አይደል ለኔ ፍቅር ያው ሞዴል ተጫውጪ እያለኝ ወይ ጫማው ግን ማርያም ላይ በጭም በፊት ለማንኛውም ቤተሰብ ልብሶቼ እነዚህን ይመስላሉ ገና ብዙ ልብሶች ብለብሳቸው ይሆኑኛል የማይሆኑ ልብሶች ያሉ አንድ ሰው ወፈረ ተደበላለቀ ከተባለ ልብሶቹ አይሆኑት ማለት የኔ ፍቅሮች ወጥቶ ሌላ ነው የሚገዛው ምናምን አይደል እኔ እስከዛሬ እናንተ እንደምታውቁኝ ሳውዲያ ላይ እንደነበርኩት ቀጫጫ ነኝ የኔ ፍቅሮች ለማንኛውም ቤተሰቦቼ ቢጃማችንን ቀይረናል ይሄው ቢጃማዬም እንደምታዩ አልጠበበኝም ልኬ ነው ይሄው እንደምታዩት ቢጃማዬ ልኬ ነው ምንም የተደበላለኩበት ነገር የለም የኔ ፍቅሮች አሁን እኛ እነዚህ ልብሶች እዚሁ ትተን ይሄን ያህል ካሳየኋችሁ ይበቃችሁ አይደል የኔ ፍቅሮች እዚሁ ትተን በመጀመሪያ እንፈወሳለን ምግብም ምን እንደሆነ ላሳያችሁ ከዛ በኋላ እነዚህን አብረን ያራገፍናቸውን ልብሶች ይዘን ወደ ቁም ሳጥን እንገባለን ማለት ነው አሁን ጥብ ብለን ምግብ እንበላለን አሁን ደግሞ ምን እንደምበላ ላሳያችሁ እንግዲህ ምን እንደለበስኩ ምን እንደምለብስ ካሳዩዋችሁ ልብሶቼ እንደሚሆኑ ካሳዩዋችሁ ደግሞ እንዳልኳችሁ አሁን ደግሞ ምግቤን ላሳያችሁ ቁርስ ሰዓት ምሳ ሰዓት መክሰስ ሰዓት ምናምን የምበላው ማለት ነው ራት ሰዓት ጠስለቅ አድርጌ እንጀራ ነው የምበላው ግን እንደዚህ መክሰስ ሰዓት ምናምን ግን እንደዚህ አይነት አትክልት ነገሮችን ነው የምበላው ይኸውላችሁ ለምሳሌ ያው ብሮኮሊ አበባ ጎመን ብሮኮሊ አንድ ነው እናንተ ኪያር ይሄኛው ነገር ምን ነበር ዝኩኒ ማለት ዝኩኒ ነው የሚባለው እኮ አንደኛው ዝኩኒ ኪያር ታውቃላችሁ ኪያር ያው ሳዑዲ ያለ በሰላጣ ሁሌ ምን በላው ነው እዚህ ኪያርም ዝኩኒም ማሪዬ አንዳንድ ጊዜ ዝኩኒ ነው እያለች ያተገዛና ታመጣለች ብቻ
እንደዚህ የሆነ በቃ አትክልት የሆኑ ነገሮችን የምበላው። ሰው አትክልት የሆነ ነገር እየበላ እንዴት ይወፍራል ፍቅሮቼ? አይወፍርም። መወፈር ትፈልጋላችሁ? መደበላለቅ ትፈልጋላችሁ? እስቲ እኔ መወፈር እፈልጋለሁ። አሁን ነው መፍትሄውን የምነግራችሁ። መወፈር ለምትፈልጉ ሰዎች ውፍረት እየበላሽ ትይጂ። ያኔ ቆንጆ እህት እጅሽ ይባረክ። ማርያም ትሰራችሁ። በነገራችን ላይ ማርያም ታፍጣል። ማማታ መወፈር የምትፈልጉ ሰዎች ብሉ። መብላት ያወፍራል ፍቅሮች? አያወፍርም። መብላት ያደበላልቃል የኔ ፍቅሮች? አያደበላልቅም። አዎ ልክ ናችሁ። እኔ ወፍሬያለሁ። አዎ ልክ ናችሁ። ግን እንደምትሉት ግን አልተደበላለኩም። እናንተ ትሽ አያችሁ አይደል? ተደበላለኩ ነው። ግን አዎ እውነቱን ስነግራችሁ እስካሁን ድረስ ዘናም በልብዬ ነው የኔ ፍቅሮች። አዎ ጨምሬያለሁ። ከውላዳ ጋር በተያያዘ ነው ለማለት ይከብዳል ማማ። ምክንያቱም አሁን አመት ከ3 ወር ይሆናል። እስካሁን ድረስ መቀነስ ነበረብኝ አይደል? ከውላዳ ጋር በተያያዘ አይደለም የኔ ፍቅሮች። ይሄ አፍንጫ ፖሊፕ አለኝ አይደል? ለሱ ማስታገሻ ተብሎ የሚወሰድ የሆነ ፒንክ ነገር መድኃኒት አለና እሱ ነው ያወፈረኝ የኔ ፍቅሮች። እሱ ነው ያድበለበለኝ። እሱ ነው ያደበላልቀኝ። እንዳላችሁ ተደበላልቀም ከሆነ እንጂ እኔ ፈልጌው አይደለም። እሺ የኔ ፍቅሮች ተግባባን ወይ? ዛሬ እብድብድ እያጫወተው በቃ ዘና ማለት ፈልጌ እናንተ ግን ፍቅሮች እንደ በፊት ነው ፈልጋለሁ። ዘና ማለት ፈልጋለሁ። ለማንኛውም የኔ ፍቅሮች ዘና እንዳላችሁ ተስፋ አደርጋለሁ። እንሳቅን እንጫወት ብዬ ነው። እና ደግሞ ልብሶቼን ያሉ ያራገፍኩት ቁም ሳጥን ዛሬ ያስተካከላለሁና ለዛ ነው። አሁን መክሰሴን ከበላው በኋላ ቀጥታ ወደ መኝታ ቤቴ ነው። መኝታ ቤቴ ገብቼ እንዳያችሁት የልጅ ተከራ ማምሳል አስተካክላለሁ። በእግረ መንገዴ ለምን ዘና አላረጋችሁ ብዬ ነው ማለት ነው። የኔ ፍቅሮች ወዳችኋለሁ። እስቲ ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ ሰብስክራይብ፣ ላይክ ያደረጋችሁ ሰዎች ላይክ ያደረጋችሁ። አሁን ዘና ብዬ ምግቤን ልብላ እና እከሳለሁ። አስተካክላለሁ። ሀሳብ አይባችሁ። በቃ እንብላና እንገናኛለን። በመጨረሻም እንግዲህ ዱላባችንን አስተካክለነዋል። መቀነስ የነበረብኝ ልብሶች ነበሩ ምናምን ብቻ ማስተካከል ስለነበረብኝ የኔ ፍቅሮች እስካሁን ድረስ ሳትሰለቹ ሳትደክሙ አብራችሁኝ ስለነበራችሁ አመሰግናለሁ። ወዳችኋለሁ። ባይ